ከኢትዮጵያ ከቦሌ ኢንተርናሽናል ኤርፖርት ወደ ቻይና ቤጂንግ አትሌቶቻችን ታሪክ ወደ ሰሩባት ከተማ እጓዛለሁ ማለት ነው። እንግዲህ ያው እንደምታውቁት የኤሌክትሪክ መኪኖች ላይ በስፋትና በጥልቀት እየሰራው እገኛለሁ። የቮልት ሞቢሊቲም እንግዲህ ይህንን ታሳቢ አድርጎ የኤሌክትሪክ መኪኖችን የተመረጡ የኤሌክትሪክ መኪኖችን ለሀገራችን ተስማሚ የሆኑትን መኪኖች እየመረጠ ለተጠቃሚዎች መሸጥን ማስተላለፍን ጀምሯል። ከዚህ በተጨማሪ ደግሞ የሰርቪስ ወርክሾፕ ስለሚያስፈልግ የሰርቪስ ወርክሾፕም ለመክፈት ያው እንግዲህ ደፋ ቀና እያልን ነው ማለት ነው። እኔም እንግዲህ ደግሞ የኤሌክትሪክ መኪናዎችን ሰርቲፊኬት ያገኘሁባቸው ብዙ ትሬኒንጎች ነበሩ። ሰርቲፋይድ ሆንኩባቸው ትሬኒንጎች አሉ። እሱም በሌላ ቀን ቪዲዮ ላይ እለቅላችኋለሁ። ዛሬ ግን ከኢትዮጵያ ወደ ቻይና ቤጂንግ የማቀናው አትሌቶቻችን ታሪክ ወደ ሰሩባት ከተማ እኔም ደግሞ በኤሌክትሪክ መኪና ታሪክ ለመስራት ወደዛ ያቀናው ነው ማለት ነው። የመጀመሪያውና ዋናው ጉዞ እንግዲህ የኤሌክትሪክ መኪኖችን በተለይ አዳዲስ ፊቸሮችን ያካተቱና አዳዲስ የባትሪ ቴክኖሎጂ የሚጠቀሙ እንዲሁም ደግሞ አዳዲስ የባትሪ ተርማል ማኔጅመንት ሲስተም እየተጠቀሙና እጅግ ኢንተለጀንት የሆነ የኮንትሮል ሲስተም የሚጠቀሙ የኤሌክትሪክ መኪኖችን እየተመረቱ ነው። ስለዚህ ስለነሱ ስልጠና ተጨማሪ ስልጠና ለመውሰድ ነው። ተጨማሪ ስልጠና ከሰራን በኋላ ተጨማሪ ስልጠና ከወሰድን በኋላ በሀገራችን በኢትዮጵያ እንግዲህ ሁሉንም መኪኖችን ሰርቪስ ወይም ሜንቴን ለማድረግ እንችላለን ማለት ነው። ስለዚህ ተጨማሪ ስልጠና ለመውሰድ ነው የሚሄደው ማለት ነው። እጅግ ትልቅና ኢንተርናሽናል የሆነ የኤሌክትሪክ መኪና የኢቪ ትሬኒንግ ተቋም ነው። ወደዛ ቀናለው ማለት ነው። ይህም እንግዲህ ከካምፓኒዎች ጋር ባለን ሪሌሽን የተገኘ እድል ነው ማለት ነው። ካምፓኒዎች ናቸው ለወራት ቆይቼ ትሬኒንጉን ወስጄ እንድመለስ ያመቻቹልኝ ማለት ነው። እሱን በቪዲዮ ላይ እንግዲህ በደንብ ግልጽ አድርጌ ወደፊት ማቀርብላችሁ ይሆናል። እናንተ ፎሎ አድርጋችሁ ተከተሉኝ። ከዛ በተጨማሪ ደግሞ ሌላኛው የኤሌክትሪክ መኪና አምራች ድርጅቶችን ለመጎብኘት ነው። ሁሉንም የኤሌክትሪክ መኪና አምራች ድርጅቶች በተለይ እኛ ሀገር ላይ የገቡትንም ያልገቡትንም የትኞቹ መኪኖች ይሻላሉ የሚሉን ነገር ለማየት የማኒፋክቸረሮቹን ካምፓኒ ምንጎበኝ ይሆናል ማለት ነው። ይህንንም አብሬ ማሳያችሁ ይሆናል። ስለዚህ የቲክቶክ አካውንቱን ፎሎ በማድረግ ስለ ኤሌክትሪክ መኪና ማወቅና የኤሌክትሪክ መኪና ያላችሁ ተጠቃሚዎች በሙሉ እንድትከታተሉኝና ፎሎ አድርጋችሁ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ ማለት ነው። ስለዚህ ቻይና ቤጂንግ እገኛለሁ። ስለዚህ ሌሎችን አዳዲስ ነገሮችን ደግሞ በዚሁ የቲክቶክ አካውንት ላይ የምለቅላችሁና ማሳወቃችሁ ይሆናል። አመሰግናለሁ።